ሰላም አሌይኩም ወረሕመቱላሂ ወበረካቱ። የቅዱስ ቁርአንና የመጽሐፍ ቅዱስ ልዩነት። መጽሐፍ ቅዱስ ከቅዱስ ቁርአን ኮርጇል ለምትሉ መልስ ይሆናል። ከመጽሐፍ ቅዱስ ስንጀምር እግዚአብሔር ሰማይንና ምድርን በ6 ቀን ስለፈጠረ በሰባተኛውም ቀን ስለ አረፈና ስለ ተነፈሰ ኦሪት ዘጸአት 31:17። ቅዱስ ቁርአን ሰማያትንና ምድርን በመካከላቸው ያለውንም ሁሉ በ6 ቀናት ውስጥ በእርግጥ ፈጠርን፣ ድካምም ምንም አልነካንም። ቃፍ 50:38። መጽሐፍ ቅዱስ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ኦሪት ዘጸአት 1:26። ቅዱስ ቁርአን የሚመስለው ምንም ነገር የለም፣ እርሱም ለሰሚው ተመልካቹ ነው። አልሹራ 42:11። በሌላ አንቀጽም ቅዱስ ቁርአን አልወለደም አልተወለደምም፣ ለእርሱም አንድም ቢጤ የለውም። አልኢኽላስ 112:3-4። መጽሐፍ ቅዱስ አቤቱ እስከ መቼ ፈጽመህ ትረሳኛለህ? መዝሙረ ዳዊት 13:1። ቅዱስ ቁርአን ጌታዬ አይሳሳትም አይረሳምም አለው። ጣሃ 20:52። መጽሐፍ ቅዱስ አቤቱ ጆሮህን አዘንብልና ስማ፣ አቤቱ ዐይንህን ክፈትና እይ። መጽሐፈ ነገሥት ካልዕ 19:16። ቅዱስ ቁርአን አላህ የሰማያትንና የምድርን ሩቅ ምስጢር ያውቃል፣ አላህም የምትሠሩትን ሁሉ ተመልካች ነው። አልሑጁራት 49:18። መጽሐፍ ቅዱስ ከንጹሕ ጋር ንጹሕ ሆነ ትገኛለህ፣ ከጠማማም ጋር ጠማማ ሆነ ትገኛለህ። መጽሐፈ ሳሙኤል ካልዕ 22:27። ቅዱስ ቁርአን እናንተ ያመናችሁ ሆይ በትክክል ፍትሕ ተቃዋሚዎች በነፍሶቻችሁ ወይም በወላጆችና በቅርብ ዘመዶች ላይም ቢሆንም እንኳ ለአላህ መስካሪዎች ሁኑ። ሀብታምም ወይም ድሃ ቢሆን ለአላህ በእርሱ ከእናንተ ይበልጥ ተገቢ ነው። እንዳታዳሉም ዝንባሌን አትከተሉ። ብታጣምሙም ወይም መመስከርም ብትተዉ አላህ በምትሠሩት ነገር ሁሉ ውስጥ አዋቂ ነው። አኒሳ 4:135። መጽሐፍ ቅዱስ አቤቱ እኔ ስጮኽ የማትሰማው እስከ መቼ ነው? ትንቢተ ዕንባቆም 1:2። ቅዱስ ቁርአን ጌታዬ ልመናን በእርግጥ ሰሚ ነው። ኢብራሂም 14:39። እንደገናም በሌላ አንቀጽ በንግግር ብትጮኽ አላህ ከጩኸቱ የተብቃቃ ነው፣ እርሱ ምስጢርም በጣም የተደበቀንም ያውቃልና። ጣሃ 27። መጽሐፍ ቅዱስ እኔም ኃይሌ ከእግዚአብሔር ዘንድ ያለው ተስፋዬ ጠፋ አልሁ። ሰቆቃው ኤርምያስ 3:18። መጽሐፍ ቅዱስ እንደገና ሌላ ቦታ እግዚአብሔር ለዘላለም ይጥላልን? እንግዲህስ ቸርነቱን አይጨምርምን? ለዘላለምስ ምሕረቱ ለልጅ ልጅ ተቈጠረችን? የተናገረውስ ቃል አልቋልን? እግዚአብሔር ሞገሱን ረሳን፣ በቁጣው ምሕረትን ዘጋውን? መዝሙረ ዳዊት 77:7። እንደገና መጽሐፍ ቅዱስ ምን ይላል? የተቈጣሃቸው ኢየሩሳሌምና የይሁዳን ከተሞች የማትምራቸው እስከ መቼ ነው? ትንቢተ ዘካርያስ 1:12። ቅዱስ ቁርአን ለእነዚህ ሁሉ መልስ ሲሰጥ በላቸው እናንተ በነፍሶቻችሁ ላይ ድንበርን ያለፋችሁ ባሮቼ ሆይ ከአላህ እዝነት ተስፋ አትቁረጡ፣ አላህ ኃጢአትን በመላ ይምራልና እነሆ እርሱ መሐሪው አዛኙ ነውና። አዙመር 39:53። መጽሐፍ ቅዱስ ደግሞ እንዲህ ይላል እግዚአብሔር ለኢየሱስ ያለው አንተ ልጄ ነህ ዛሬ ወልጄሃለሁ። ወደ ምዕራባውያን 5:5። መጽሐፍ ቅዱስ እንደገና ምን ይላል? እግዚአብሔር ለዳዊት ያለው እግዚአብሔር አለኝ አንተ ልጄ ነህ እኔ ዛሬ ወለድሁ። መዝሙረ ዳዊት 2:7። ቅዱስ ቁርአን በል እርሱ አላህ አንድ ነው፣ አላህ የሁሉ መጠጊያ ነው፣ አልወለደም አልተወለደም፣ ለእርሱም አንድም ብጤ የለውም። አልኢኽላስ 112:1-4። በሌላ አንቀጽ ቅዱስ ቁርአን ደግሞ አላህ ምንም ልጅን አልያዘም፣ አልወለደም፣ ከእርሱም ጋር አንድም አምላክ የለም። ያን ጊዜ ሌላ አምላክ በነበረ አምላክ ሁሉ በፈጠረው ነገር በተለየ ነበር፣ ከፊላቸውም በከፊሉ ላይ በላቀ ነበር። አላህ ከሚመጥኑት ሁሉ ጠራ። አልሙእሚኒን 23:91
ቅዱስ ቁርአን በሌላው አንቀጹ ደግሞ አርረሕማንም አዛኙ አምላክም ልጅን ያዘ ወለደ አሉ። ከባድ መጥፎን ነገር በእርግጥ አመጣችሁ። ከእርሱ ከንግግራቸው ሰማያት ሊቀደዱ፣ ምድርም ልትሰነጠቅ፣ ጋራዎችም ተንደው ሊወድቁ ይቃረባሉ። ለአርረሕማን ለአዛኙ አምላክ ልጅ አለው ስላሉ ለአርረሕማን ልጅን መያዝ አይገባውም። በሰማያትና በምድር ያለው ሁሉ በትንሣኤ ቀን ለአርረሕማን ባሪያ ሆነው የሚመጡ እንጂ ሌላ አይደሉም። መርየም 19 ከ88 እስከ 93። መጽሐፍ ቅዱስ እግዚአብሔር ለእስራኤል ልጆች እንዲህ አለ። ነገር ግን እያንዳንዲቱ ሴት ከጎረቤቷ በቤቷ ካለችው ሴት የብር ዕቃ፣ የወርቅ ዕቃ፣ ልብስም ትለምናለች። በወንዶችና በሴቶች ልጆቻችሁ ላይ ታደርጉታላችሁ፣ ግብፃውያንንም ትበዘብዛላችሁ። ኦሪት ዘጸአት 3:22። እንደገና መጽሐፍ ቅዱስ እንዲህ ይላል፣ የእስራኤልም ልጆች ሙሴ እንዳዘዘ አደረጉ። ከግብፃውያንም የብርና የወርቅን ዕቃ ልብስም ለመኑ። እግዚአብሔርም ለሕዝቡ በግብፃውያን ፊት የፈለጉትን እንዲሰጧቸው ሞገስን ሰጠ። እነርሱም ግብፃውያንን በዘበዙ። ኦሪት ዘጸአት 12:35። ቅዱስ ቁርአን እንዲህ ይላል፣ አላህ በመጥፎ ነገር አያዝም። በአላህ ላይ የማታውቁትን ትናገራላችሁ በላቸው። አልአዕራፍ 7:28። መጽሐፍ ቅዱስ እንዲህ ይላል፣ ከግብፅ ምድር ከባርነት ቤት ያወጣሁ እግዚአብሔር አምላክህ እኔ ነኝ። ከእኔ በቀር ሌሎች አማልክት አይሆኑልህ። በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ለአንተ አታድርግ። በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት የማመጣ። ኦሪት ዘዳግም 5:7። መጽሐፍ ቅዱስ በሌላ አንቀጹ እንዲህ ይላል፣ እንዳይነሱም ምድርን እንዳይወርሱ የዓለሙንም ፊት በከተሞች እንዳይሞሉ ስለ አባቶቻቸው በደል ለልጆች ሞት አዘጋጁላቸው። ትንቢተ ኢሳይያስ 14:21። ቅዱስ ቁርአን እንዲህ ይላል፣ ነፍስም ሁሉ በራሷ ላይ እንጂ ክፉን አትሰራም። ተሸካሚም ነፍስ የሌላይቱን ሸክም ወይም ኃጢአት አትሸከምም። አልአንዓም 664። መጽሐፍ ቅዱስ እንዲህ ይላል፣ ሰው ያለ ሕግ ሥራ በእምነት እንዲጸድቅ እንቆጥራለንና። ወደ ሮሜ ሰዎች 3:28። ቅዱስ ቁርአንም እንዲህ ይላል፣ ሰዎች አምነናል በማለታቸው ብቻ እነሱ ሳይፈተኑ የሚተዉ መሆናቸውን ጠረጠሩን? እነዚያን ከነሱ በፊት የነበሩትን በእርግጥ ፈትነናል። እነዚያንም እውነት የተናገሩትን አላህ በእርግጥ ያውቃል፣ ውሸታሞችን ያውቃል። አልአንከቡት 29 ከ2 እስከ 3። መጽሐፍ ቅዱስ እኔ ግን እላችኋለሁ ክፉውን አትቃወሙ። ዳሩ ቀኝ ጉንጫችሁን በጥፊ ለሚመታ ሁሉ ሁለተኛውን ደግሞ አዙሩለት። እንዲከስህም እጅ ጠባብህንም እንዲወስድ ለሚወድ መጎናጸፊያህን ደግሞ ተውለት። የማቴዎስ ወንጌል 5:39። ቅዱስ ቁርአን የመጥፎም ነገር ዋጋ ቢጤዋ መጥፎ ናት። ይቅርም ያለና ያሳመረ ሰው ምንዳው በአላህ ላይ ነው። እርሱ በደለኞችን አይወድም። አልሹራ 42:40። መጽሐፍ ቅዱስ እንዲህ ይላል፣ በከተማይቱ መካከል እለፉ፣ ግደሉም፣ ዓይናችሁ አይራራ፣ አትዘኑም። ሽማግሌውንና ጎበዙን፣ ቆነጃችቱንም፣ ሕፃናቶችንም ሴቶችን ፈጽማችሁ ግደሉ። ትንቢተ ሕዝቅኤል 9:5። እዚህ ላይ የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ይጠቀሳል። ነቢዩ መሐመድ ሰላምና ሶላት በእርሳቸው ላይ ይሁን ወደ ጦርነት ከመሄዳቸው በፊት ለሰራዊታቸው ይህንን ትእዛዝ አስተላለፉ። በአላህ ስም ጀምሩ፣ በእርሱም እርዳታ ታገዙ። ሽማግሌዎችን፣ ለአቅመ አዳም ያልደረሱ ልጆችን፣ ሕፃናትና ሴቶችንም አትግደሉ። መልካም ሰሪዎችም ሁኑ፣ አላህ መልካም ሰሪዎችን ይወዳልና። ክፍል 2 ይቀጥላል። እንግዲህ ቁርአን አራሚ፣ ገሳጭ፣ አስጠንቃቂ ነው እንጂ ኮራጅ አይደለም። ወሰላሙ አሌይኩም ወረሕመቱላሂ ወበረካቱ።